ስቃይ ዝካልዩ ኩል ግዜ ናይ ፍቕሪ ስቃይ ግን ዘይከኣልዮ ዝደለዮ እንተዘይረኸበ ጊዜው በ1990ዎቹ አካባቢ ነበር። ድንገት በአዲግራት ሰማይ ነጭ ሄሊኮፕተር አየን። አዲግራት ገና ያላደገች ትንሽ ከተማ ነበረች፣ ግን ደግሞ ተወዳጅነት ያላት በጣም ጨዋ ባህሉን የሚያከብር ሕዝብ ያላት ነበረችና የዛኔ ሄሊኮፕተር አይተን ወደ ሄሊኮፕተሯ መሮጥ ጀመርን። ሕፃናት ነበርንና አየር 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 እያልን ታርፋለች ብለን አየር ማረፊያ ወዳለበት አካባቢ ሮጥን። የዛኔ ሄሊኮፕተሯ ትንሽ ቀረብ ካለች በኋላ ወደ ከተማ ከገባች በኋላ ወደ ሰማይ ከፍ ብላ ከስሯ እሳት መልቀቅ ጀመረች። የዛኔ የሄሊኮፕተርን ባህሪ የሚያውቁ ታላላቅ ሰዎች ሩጡ፣ ተደበቁ፣ ሄሊኮፕተሯ ቦምብ እየጣለች ነው፣ ልታርፍ አይደለም፣ ልትደበድብ ነው የመጣችው፣ ይቺ ሄሊኮፕተር የሻዕቢያ ናት፣ ሩጡ ልጆች ሩጡ፣ ተደበቁ የሚል ድምፅ ሰማን። እጅግ በሚደንቅ ሁኔታ ወደ ሄሊኮፕተሯ ልንሮጥ የነበርነው ሁላችንም እግራችንን ወደ መራን ሮጥን። ከዛም በኋላ ሄሊኮፕተሯ የአዲግራትን ከተማ ደበደበች። በጊዜው ኮሚሽን ተብሎ የሚጠራው እርዳታ ለሕዝብ የሚከፋፈልበት ስንዴ የተከመረበት እርዳታ የተቀመጠበት መጋዘን ተደበደበ። በሰዓቱ ሄሊኮፕተሯ ያንን ኮሚሽን ስትደበድብ እርዳታ ነበረና ሕዝቡም እግሩ ወደ መራው ሁሉ ሮጠ። ስንዴውም ተቃጠለ። ይህ በ1990ዎቹ የኢትዮጵያና የኤርትራ ጦርነት መነሻ ነበር። ከዛ በኋላ ኢትዮጵያ መከላከያ ሰራዊት ብዙም አልነበራትምና የዛኔም ሻዕቢያ ወደ ባድመ ወደ ዛላምበሳ የሚገባበት ጊዜ ስለነበረ ቀንም ልንተኛ አንችልም ነበር፣ ሌሊትም ልንተኛ አንችልም ነበር። ሌሊት ተወንጫፊ የሚባል ይተኮስብን ነበር። ቀንም በየበረሃው እየተደበቅን ነበር ጊዜውን ያሳለፍነው። እረፍት አልነበረንም። ከዛ በኋላ ግን የኢትዮጵያ መከላከያ ሰራዊት መሰልጠን ጀመረ። ሰራዊቱም ወደ ኤርትራ ጦር ዘመተ። በሰዓቱ በአዲግራት ከተማ 11ኛ ሲመጣ የለውም ጣጣ እያሉ የሚዘፍኑ እንዲሁም ደግሞ አለገና ኢትዮጵያዬ አለንልሽ የሚሉ ድምጾች ከፍ አድርገው የሚዘፍኑ በጣም ብዙ ሺዎች ወጣቶች በኦራሎች ተጭነው አለፉ። የዛን ጊዜ የአዲግራት ሕዝብ መረጋጋት ጀመረ። ከዛም በኋላ ሰራዊቱ እየተጠናከረ መጥቶ ትግራይ፣ አዲግራት፣ ዛላምበሳ እረፍት ማግኘት ጀመሩ። ስቃይ ዝካልዩ ኩል ግዜ ናይ ፍቕሪ ስቃይ ግን ዘይከኣልዮ ዝደለዮ እንተዘይረኸበ